አብዛኛው ሰው ያልታወቀ ቦታ ነው። ነገር ግን ድህነቱ ፈውሶ ከቃላት በላይ ነው። አዋሽ አርሴማ እንግዲህ 6 ወር የተቀመጥነው እና 6 ወር እንግዲህ ሙሉ ሰማዕቷ ቅድስት አርሴማ ያለምንቀራራለኝ ወደ ክርስቶስ ሰምራ እና እንግዲህ ሰማዕቷ ቅድስት አርሴማ ለእኔና ለቤተሰቦቼ እንደደረሰች ሁላ ለእናንተ ትደርሳላችሁ። በየቦታው ዘርቻን በየቦታው በየገዳሙ በየጸሎቷ ያለውን ሁኔታ ስታዩ ስትሰሙ በጣም ታዝናላችሁ። እንግዲህ ክርስቶስ ሰምራ እዚህ ሄደናል። ቅድስት ክርስቶስ ሰምራ ሄደናል። በነገራችን ላይ የቅድስት ክርስቶስ ሰምራ ቃል ኪዳኗ በጣም የእውነቴን ነው የምላችሁ። ብቻ እናንተ በቤታችሁ ሆናችሁ ሰማዕቷ ቅድስት አርሴማ ቅድስት ክርስቶስ ሰምራ ለግብሽ አብቂኝ የልቤን ማሻት አንቺ ታውቂያለሽ እና የልቤን ማሻት አንቺ ፈጽምልኝ ብላችሁ ባላችሁበት ጸሎት አድርጉ። እውነቴን ነው የምላችሁ ነው። እንግዲህ የቅድስት ክርስቶስ ሰምራ ከሚገባ በላይ ቃል ኪዳኗ እንግዲህ እዛ ሄዳችሁ ያያችሁትም አላችሁ። ምናልባት ደግሞ ይህን ቪዲዮ አይታችሁ ለመሄድ የምታስቡ ምንድነው ግቢን በእምነት የረገጠ ገባችሁ? ግቢን በእምነት የረገጠ ጸበል እንኳን እዛ ሄዳችሁ ባትጠመቁ እናንተ ብቻ በእምነት ግባችሁ ግባዋን ስትረግጡ ታድሶ ተልእኮ የሚባለው ነገር በህይወታቸው ይሰራባችሁ እና በስተመጨረሻ ሰማዕቷ ቅድስት አርሴማ ሁሉን ነገር ካስተካከለችና ካጸዳችን በኋላ የላከች ወደ ቅድስት ክርስቶስ ሰምራ ነው እና ስለዚህ እውነት ነው እግዚአብሔር ለዚህ ቦታ ያብቃችሁ። ለእኛ ለአያቴ እዚህ ቦታ እንድንረግጥ ያደረገኝና አብዛኛው እህቶችና ወንድሞች እንዲረግጡ ያደረገ መልአኩ ቅዱስ ገብርኤል ለእናንተም ደግሞ አስቡ እግዚአብሔር ይፈጽምላችኋልና። ግን እንደዚህ የምታረጉ በሰው እድል የምትኖሩ እንደዚህ መተት ድግምት ነው የምታሰሩ ማለት ነው። እውነቴን ነው የምላችሁ። ማለት የሰው ልጅ በህይወት ስኖር የዘራውን ነው የሚያጭዱና ባታረጉ መልካም ነው። ገባችሁ? በምድር ላይ የብዙዎቹ እህትና ወንድሞቼ እኔና እህቴን ረጅም ብዙ ጊዜ እንዳረጋችሁ እንግዲህ አያቴ እኔ ኖርማል ምንም ማለት አይደለም 14 ዓመት ነበረ ሳላውቅ ከእንደዚህ አይነት ነገር ጋር ስኖር የነበረ ግን ሰማዕቷ ቅድስት አርሴማ አጽድታኛለች። እንግዲህ ከሚገባ በላይ አያቴ በጣም ረጅም ታሪክ በጣም ብዙ በጣም አስተማሪ ታሪክ ነው ያላትና እውነት ብርቱ ሴት ናት። ለብዙ እህቶች ለብዙ እናቶች አርያ ምሳሌ የምትሆን ታሪክ አላትና እሷ ብዙ ነገር ትማሩበታላችሁ። እግዚአብሔር ሲፈቅድ ከራሷ አንደበት እግዚአብሔር ያደረጋትን ድንቅ ስራ ከራሷ አንደበት የምትሰሙ ይሆናል ማለት ነው። ግን እንደዚህ ስራ የምትሰሩት ማለት ነው ይሄ ድግምት በየጠንቋይ ቤት ሄዳችሁ በየአዋቂ ቤት